የፍቅር አጋርህ ወይም የትዳር ጓደኛህ አንተን ወይም አንቺን ሊፈነግልህ ወይም ሊፈነግልሽ መሆኑን የሚጠቁሙ 20 ምልክቶች። የፍቅር ግንኙነት ደህንነቱ በተጠበቀ ሁኔታ እንደቀጠለ ስለመሆኑ ማወቅ እጅግ ጠቃሚ ነው። መጠራጠርና የእተዋለሁ ስሜት መኖራቸው ተፈጥሯዊ ነው። ይሁን እንጂ የግንኙነታችሁ ማብቂያ መቼ እንደሚሆን ለመገመት የሚረዱ አንዳንድ የመለያ ምልክቶችን ማወቅ ይገባሻል። ስለዚህ ፍቅረኛ ወይም ፍቅረኛሽ ከአንቺ እየራቀ ስለመሆኑ እንዴት ማወቅ ይቻላል? አሁን አንድ ፍቅረኛ ከአንተ ወይም ከአንቺ ሊለያይ ወይም ሊፈነግላችሁ መሆኑን የሚያሳዩ 20 ምልክቶችን እነግራችኋለሁ። ተከታተሉኝ። 1. በእናንተ መካከል እያደገ ያለ ርቀት መኖር። ብዙውን ጊዜ ሰዎች በፍቅር ግንኙነታቸው ደስተኛ ካልሆኑ ወይም ካልተመቻቸው ራሳቸውን ማራቅ ይፈልጋሉ። እናም የትዳር ጓደኛችሁ ወይም ፍቅረኛችሁ ለመለያየት እንደሚፈልግ ምልክት ነው። 2. ለአንተ ወይም ለአንቺ ነገሮችን ማድረግ ያቆማሉ። የፍቅር ግንኙነት መስጠትና መቀበል ነው። የትዳር ጓደኛህ ወይም ፍቅረኛህ አንተን ወይም አንቺን ለማስደሰት ጥረት ማድረጉን እንዳቆሙ ካስተዋሉ ይህ በግንኙነት ውስጥ ካሉ ብዙ የመለያ ምልክቶች አንዱ ነው። 3. ሰበብ ያቀርባሉ። የፍቅር አጋራችሁ መገናኘት እንደማይችል ሰበብ ማቅረብ ከጀመረ ግንኙነቱን ማቆም እንደሚፈልግ ምልክት ነው። ሰዎች ሰበብ የሚፈጥሩት በፍቅር ላይ ፍላጎት ከሌላቸው ብቻ ነው። 4. ከእናንተ ጋር ጠብ ያነሳሉ። በእያንዳንዱ ትንሽ ነገር መቆጣት፣ መነጫነጭ ካበዙና ጸብ ከቀሰቀሱ ሙሉ በሙሉ ለመተው እያሰቡ ነው ማለት ነው። 5. ስለ ፍቅር መፍረስ በተደጋጋሚ ይናገራሉ። ስለ ፍቅር ግንኙነታችሁ መቋረጥ ርዕሰ ጉዳይ በተደጋጋሚ ካነሱ ከአንተ ወይም ካንቺ ጋር በቅርቡ እንደሚለያዩ ምልክት ሊሆን ይችላል። 6. ለጽሁፎች እና ለስልክ ጥሪ ምላሽ መስጠት ያቆማሉ። ለጽሁፍ መልእክት እና ለስልክ ጥሪዎች ምላሽ መስጠት ካቆሙ የመለያየት ምልክት በቅርቡ እንደሚመጣ ይጠቁማል። 7. ትኩረት መስጠት ያቆማሉ። ማመስገን ካቆሙ እና አስቸጋሪ ጊዜ የገጠማችሁ እንኳን እነሱ ለናንተ ምንም ግድ ካልሰጣቸው ከናንተ ጋር ለመለያየት እንደፈለጉ ምልክት ነው። 8. በምታደርጉት ነገር ሁሉ ስህተትን ይለቅማሉ። እናንተ የምታደርጉት ምንም ነገር አይጥማቸውም። ትክክለኛውንም ድርጊት እንደ ስህተት በመቁጠር ወቀሳ ይሰነዝራሉ። ይህ መለያየት የመፈለግ ሌላው ምልክት ነው። 9. ከእናንተ ጋር የወደፊት እቅድ ማውጣት አይወዱም። ስለ ፍቅር ግንኙነታችሁ የወደፊት እቅድ ምንም ሐሳብ ማንሳት ካቆሙና ሲነሳም መሸሽ ከፈለጉ መለያየት መቃረቡን ከሚያሳዩ ምልክቶች መካከል አንዱ ሊሆን ይችላል። 10. ሁልጊዜ በስልካቸውና በቴሌቪዥን ዙሪያ ላይ ናቸው። ከእናንተ ጋር ጊዜ ለማሳለፍ ይመጣሉ፣ ነገር ግን ሙሉ ጊዜውን ስልካቸው ላይ ናቸው ወይም ቴሌቪዥን ላይ ያፈጣሉ። ከአሁን በኋላ ለእናንተ ትኩረት ካልሰጡ ወይም ጊዜያቸውንና ጉልበታቸውን ሊሰጡጣችሁ ካልሞከሩ ይህ በግንኙነት ውስጥ ካሉ ብዙ የመለያያ ምልክቶች አንዱ ነው። 11. ከሌሎች ሰዎች ጋር እቅድ ያዘጋጃሉ። ከእናንተ ጋር ጊዜ ለማሳለፍ በጣም ቢዚ ናቸው፣ ነገር ግን ከሌሎች ሰዎች ጋር ጊዜን ያሳልፋሉ። ይህም ለመለያየት የመፈለግ ምልክት ነው። 12. ወሲብን መሸሽ። አንድ ሰው በትዳር ውስጥ ወይም በፍቅር ውስጥ ሆኖ ከእናንተ ጋር አንሶላ ለመጋፈፍ ፈቃደኛ አለመሆኑን ካወቁ ወይም ከተረዱ ግንኙነት ማቆም እንደፈለጉ ይረዱ። 13. የአጋራችሁ ደስተኛ አለመሆን።
የትዳር ጓደኛው እንደበፊቱ ካልሳቁ፣ ካልተጫወቱ ወይም ከዚህ በኋላ የሚወዷቸውን ነገሮች ማድረግ እንደማይወዱ ካስተዋሉ በግንኙነት ውስጥ ደስተኛ ስላልሆኑ ሊሆን ይችላል። የተጨነቁ ሰዎች ከሌሎች ሰዎች ይልቅ ግንኙነታቸውን የማቆም እድላቸው ከፍተኛ ነው። 14 ሁል ጊዜ እናንተን ከሌሎች ሰዎች ጋር ያወዳድራሉ። ከአንተ የበለጠ ቆንጆ ነች እና ለምን እንደሱ ዘና ማለት አትችልም? እና እንዲህን የመሳሰሉ ሐረጎችን የተለመዱ ከሆኑ አጋርህ ወይም አጋርሽ ከእናንተ ጋር ለመሆን ያላቸው ውሳኔ እንደገና እያሰቡ ሊሆን ይችላል። የፍቅር አጋርን ከሌላ ሰው ጋር ማወዳደር ዋና የመለያየት ምልክት ነው። 15 በተጠላ ህይወት ናፍቆት መኖር። አንድ ሰው ከእናንተ ጋር ሆኖ ስለ ሲንግል ህይወት ጥሩነት ካወራ፣ ከደሰኮረ፣ የብቸኝነት ነፃነትን ከፈለገ መለያየት መፈለጉን ያንጸባርቃል። 16 የአብሮነትን መጋራት መቀነስ። አብሮ ነገሮችን ማሳለፍ እየቀነሰ ከሄደ ስሜቶችን፣ ሐሳቦችንና የዕለት ተዕለት ሁኔታዎችን፣ ውይይቶችን እጥረት ከፈጠረ በግንኙነት መፍረስ ምልክቶች መካከል ጠንካራ አመላካች ነው። የስሜታዊና የመረጃ ልውውጥ መቀነስ ከግንኙነት ቅርበት መራቅን ያሳያል። ይህም እየጨመረ ያለውን መከፋፈል ያሳያል። 17 የገንዘብ ነፃነት መፈለግ። አንድ አጋር ኢኮኖሚያዊ ግንኙነታቸውን እና ኃላፊነታቸውን ከግንኙነቱ ማላቀቅ ሲጀምሩ፣ ፋይናንስን ለግል መበጀት ከጀመሩ፣ ይህ ለራስ ብቻ የሚደረግ እርምጃ ከግንኙነት መፍረስ ምልክቶች መካከል ግልጽ ምልክት ነው። 18 አጋራችሁ ከሌሎች ሰዎች ጋር ፍላጎት ማሳየት ይጀምራል። ወደፊት የመለያየት ትልቁ ምልክት አንዱ የትዳር ጓደኛ ወይም ፍቅረኛ ስለሚያስቧቸው ሌሎች ሰዎች ማውራት ከጀመሩ ነው። ይህ ሌሎች ሰዎችን ስለሚፈልጉ ለመለያየት መዘጋጀት እንዳለባችሁ በዘዴ የሚጠቁሙበት መንገድ ነው። 19 ቅድሚያ በሚሰጣቸው ጉዳዮች ላይ ለውጥ ማድረግ። በጤናማ የፍቅር ግንኙነት ውስጥ አንዱ ለሌላው ቅድሚያ መስጠት የተለመደ ነው። ይህ ክስተት መቆሙ የመለያየት ምልክትን ያሳያል። እሱ ወይም እሷ ጓደኞቿን ወይም ስራቸውን ከፊት ማስቀደም መጀመራቸውን ካስተዋልክ ወይም ካስተዋልሽ ለመለያየት የመፈለግ ምልክት አንዱ መሆኑን ልታቅ ይገባል። 20 ደመነፍሳችሁን እመኑ። ብዙ ጊዜ ደመነፍስ መጠንቀቅ ያለብንን ነገሮች ይነግረናል። ውስጣችሁ በግንኙነትህ ውስጥ የሆነ ነገር ትክክል እንዳልሆነ እየነገራችሁ ከሆነ የፍቅር ግንኙነታችሁ ላይ ትኩረት ሰጥታችሁ ልትመለከቱ ይገባል። ደመነፍሳችን ፍቅሩ እንደማያዛልቅ እየጠቆመን ሊሆን ይችላል። አድማጭ ተመልካቶቼ ሁላችሁንም እወዳችኋለሁ። የዛሬው ዝግጅቴ እንደጠቀማችሁ ተስፋ አድርጋለሁ። እናንተም ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉልኝ። ቻናሌንም ሰብስክራይብ በማድረግ ተባበሩኝ። በቀጣዩ ዝግጅት እስክንገናኝ ቸር እንሰንብት።